ጠይቃታለች። ሊሊ ቤዛ ባርኮትን እንደማትወደውና ሌላ የፍቅር ጥያቄ አቅርባለት እንደነበር እንዲሁም ደግሞ እሱ እንዳልተቀበላትና እንደ ትሪት እንዲያደርጋት እንደነበርም ትነግራታለች። ከዚያም አደይ አሁን ከሌላ ጋር ምንም አይፈጠርም እሱ ይሄዳል አይደል እንዴት ትላታለች። ከዚያም ሊሊ የማስበው እንኳን አላውቅም ስትልም ሁሉንም ለፈጣሪ ታይ ብላትም አደይ ትወጣለች። በቀጣዩ እይታ ደግሞ ባርኮት ሳሎን እያለ ፍቅርና ናኦል ይገባሉ። ባርኮት እሱ ደግሞ ማን ነው ሲል ጓደኛዬ ነው ትለዋለች። ባርኮት የፍቅር ጓደኛዋ መስሏትም ስለነበረ ቆጣ ይላል። ከዚያም ትምህርት እንዴት ነው ብሎ ሲጠይቀው ናኦል ተማሪ አይደለውም ሲልም ይመልሳል። ታዲያ ከፍቅር ጋር እንዴት ተዋወቃችሁ ሲለው ናኦል ብዙ ነገር ሊቀባጥር ሲል ፍቅር ታስቆመዋለች። ከዚያም በቃ ወደ ውስጥ እንግባ ብለውም ናኦል እነሱ ጋር እንደሚያደርስ ስትናገር ባርኮት በጣም ይናደዳል። ፍቅር አንተ ብቻ ነህ እንዴ ሰው ቤት ውስጥ እያመጣ ማሳደር የምትችለው ብላ ከባርኮት ጋርም መፎካከር ትጀምራለች። በዚህ ተናዶ ባርኮትም ይመታታል። ናኦል ሊያረጋጋቸው ሲሞክር ባርኮት እንዴት ሴት ቤት ድረስ ተከትለ ትመጣለህ ብሎ ናኦልን ያንቋሽሸዋል። ከዚያም ናኦል እንዳመመው ሰው ሲሆንም ባርኮት አደይ የሚፈልገውን እንድታደርግ ነግሯትም ይወጣል። ናኦል ቡና አፍይልኝ ይላታል። ከዚያም አደይ ለቡና ስትወጣ ፍቅር የሱ ስራ አደይ እንደሆነችና ቀጣዩም እንደምታሳየውም ትነግረዋለች። በቀጣዩ እይታ ደግሞ ቤዛ እግሯን ሰቅላ ኤላ ቤት ውስጥ ተቀምጣ ያወራሉ። ኤላ ለምን ሄድሽ? አሁንስ ለምን ተመለሽ? ይላታል። ቤዛ ቤተሰቦቿ ጋር ችግር ተፈጥሮ እንደነበርና አሁን ሲስተካከል እንደተመለሰችም ከነገረችው በኋላ እዚህ ቤት ውስጥም ብቻዋን የምትኖረው ትለዋለች። ኤላ ሊሊ ያለችልኝ ሲላትም ቤዛ ተቀብላው ቆይ እሷ ስንት ፍቅረኛ ነው ያላት ትለዋለች። ኤላም እሱ ብቻ እንደሆነና እሷም የሱ ብቻ እንደሆነችም ለቤዛ ይነግራታል። ቤዛ አይመስለኝም ስትል ኤላ የሰማሽው አለም ደግሞ የምታውቂው ነገር አለ ወይ ብሎ ይጠይቃታል። ከዚያም ቤዛ ሚስጥር ነው ትለዋለች። በሌላኛው እይታ ደግሞ ፍቅር መኝታ ክፍል ውስጥ ናኦል ሲገባ ፍቅር አደይን አናገርካት ብላ ስትጠይቀው ብቻዋን እንዳላገኛት ይነግራታል። ፍቅር ናኦልን ያመጣችው አደይን እንዲያሰምጣት ነው። እናም ይህንን ኃላፊነት ተሰጠውና አደይ መጥፎ እንደሆነችና የምር ግንኙነት እንዳይኖራቸውም ታስጠነቅቀዋለች። በሌላኛው እይታ ደግሞ ኪችን ቤት ውስጥ አደይ ያለችም ባርኮት ይመጣና ይቅርታ ይጠይቃታል። ከዚያም ለእሱ ያለው ስሜት ውሸት እንዳልሆነ ሲነግራትም አደይ አሁን እሱ ከቤዛ ጋር እንደሆነና ቤዛን እንዳይጎዳትም ትነግረውና ትታው ትወጣለች። ባርኮት አሁንም ለአደይ ያለው ስሜት አልተቀየረም። ሊዱ ክፍሏ ዘፈን ከፍታ በፍቅር ስልክ ስትጨፍር ናኦል አይቷትም ይገባል። ከዚያም ለረጅም ሰዓት ቆሞ ያያታል። ከዚያም ሊዱ ስትዞር ደንግጣ ታየዋለች። ከዚያም እግሯን አንሸራቷት ናኦል ላይ ትወድቃለች። ናኦልም አቅፎ ይዟትም ከዚያም እኔ ጋር እንዴት መጣክ ፍቅር የለችም እንዴ ስትለው አደይ ጋር እየሄደ ድምጿን ሰምቶ እንደገባም ይነግራታል። ከዚያም ሊዱ ፍቅር ምኑ እንደሆነች ስትጠይቀው የትምህርት ቤት ጓደኛው እንደሆነች ይነግራታል። ታዲያ ከዚህ በፊት ለምን አልመጣም እያለች ብዙ ጥያቄ ትጠይቀዋለች። ሊዱ ግን ምንም ነገር ቢናገር አላመነችውም ነበር። ናኦል ሊዱን እዚህ ቤት ውስጥ ከሁሉም ቆንጆ ነሽ ብሏት ይወጣል። በዚህ ሰዓት ፍቅር ገብታ ስልኬን አንቺ ነሽ የወሰድሽው ብላትም ስልኳን ይዛ ትወጣለች። ፍቅር ናኦልን እሷ ጋር ባለ ፋይል አስፈራርታው ነው አደይን እንዲያጠምዳትም እያደረገችው ያለው። በሌላኛው እይታ ደግሞ ዴቭ ተኝቶ እያለ አደይ ገብታ ቅድም ባርኮትን ሲያየው ፊቱ ልክ እንዳልነበረ ስትነግረው ዴቭ ባርኮት መመለሱ ቅር እንዳሰኘው ሲናገር አደይ ቤቱ አይደል እንዴት ትለዋለች። ከዚያም ከዚህ በኋላ ለሁለቱም እንደት ብቻ እንደምትሆንም ስትናገር ዴቭ ለምን ትጎጂኛለሽ ይላትና እጇን ልቡ ላይ ያደርጋል። በዚህ ሰዓትም ደጅ ላይ የነበረችው ፍቅር በሩን ከፍታ ትገባለች። ከዚያም አደይን ታስወጣታለች። ዴቭም ፍቅርን ውጪልኝ ብሎ ሲጮህባትም ፍቅር ትወጣለች። በሌላኛው እይታ ደግሞ ሊሊ ተኝታ እያለ